ሄሎ ኤቭሪዋን ዛሬ ብዙ ሰዎች ቴክኖሎጂ መማር ሲጀምሩ የሚሳሳቱን 5 ነገሮች አብረን እንመለከታለን። ቴክኖሎጂ መማር በጣም ቀላል ነው፣ ግን ብዙ ሰዎች ስለሚሰሩ ያቆማሉ። አቤኔዘር ይባላል። ኮምፒውተር ባለሙያና ሶፍትዌር ዴቨሎፐር ነኝ። ከ3 ዓመት በላይ የሶፍትዌር ዴቨሎፕመንት ኤክስፒሪየንስ አለኝ። ብዙ ሶፍትዌር እና ብዙ ዌብሳይቶች በ3 ዓመት ውስጥ ሰርቻለሁ። አንደኛ ስቴፕ ምንድነው? ብዙ ነገር አንድ ጊዜ መማር መሞከር። ብዙ ሰዎች ምንድነው የሚያደርጉት? ዛሬ ግራፊክ ዲዛይን፣ ነገ ዌብሳይት፣ ከዛ ኤአይ፣ ከዛ ትሬኒንግ እያሉ ሁሉም ክህሎቶች ወይም ሁሉም ስኪሎች አንድ ላይ መማር መጀመር ይሞክራሉ። ከዛ ግራ ያጋቡና ያቆማሉ። መፍትሄው ምንድን ነው? ከላይ ከተጠቀሱ ስኪሎች ወይም ግራፊክ ዲዛይን፣ ዌብሳይት ወይም ኤአይ ሊሆን ይችላል። ከነኚህ ስኪሎች አንዱን ብቻ መርጦ መማር። አንዱን ከመረጡ በኋላ ሚኒማሚ ከ2 ወር እስከ 3 ወር እሱ ላይ ምንድነው ማድረግ ያለባቸው? ፎከስ አድርጎ መማር አለባቸው። ቲቶሪያል መውሰድ አለባቸው። ፕራክቲስ ማድረግ አለባቸው። መፍትሄ ሆነ ሁሉም አንድ ላይ መማር ከሞከራችሁ ግራ ነው የምትጋቡት። በጣም ሰፋፊ ስኪሎች ስለሆኑ ማሳካት አትችሉም ማለት ነው። ስለዚህ መፍትሄው አንዱን ስኪል ብቻ ወይም ግራፊክ ዲዛይን ወይ ዌብሳይት ወይም ኤአይ ሊሆን ይችላል። ከዛ ውስጥ አንዱን ብቻ ሰሌክት አድርጎ ሚኒማሚ ከ3 ወር ከዛ በላይ ቢሆን በጣም አሪፍ ነው ይመረጣል ማለት ነው። ሁለተኛ ምንድነው ስህተት የሚሰሩ ብዙ ሰዎች መማር ብቻ ነው መስራት አይሞክሩም። ምንድነው የሚያደርጉት? ባገኙት ስኪል ስራ የተለያዩ ነገሮች መስራት አይሞክሩም። እንደውም ኮርስ ይወስዳሉ፣ ዩቱብም ያሉ ፕራክቲካል ያሉ፣ ግን ስራቸው ምንድነው መጨረሻ ላይ ፕሮጀክቶች፣ ትናንሽ ፕሮጀክቶች ምናምን መስራት አይሞክሩም። መፍትሄው እዚህ ጋር ምንድነው? ሚኒ የሆኑ ፕሮጀክቶች ወይም ደግሞ ትንሽ የሆኑ ፕሮጀክቶች ላይ መስራት መጀመር ነው። ኤግዛምፕል አሁን ዌብሳይት ዴቨሎፕመንት የሚማር ሰው ምንድነው ማድረግ ያለበት? ቲቶሪያልን ካየው ዩቱብ ምናምን እንደዚሁ ወይም ደግሞ በአካል ከተማሪ በኋላ አሁን 2 ወር ቢማር ወይም 3 ወር ቢማር ፕሮጀክቱ አሁን ስንሰራ የኦርጋናይዜሽን እና የፐርሰናል ሊሆን ይችላል የምንሰራው። ከዛ ፐርሰናል ፖርትፎሊዮ ዌብሳይት የሚባል በጣም ትናንሽ ዌብሳይቶች 1 ፔጅ ሊሆን ይችላል ወይም 2 ፔጅ ሊሆን ይችላል። እነዚህ ነገሮች ወይም ያን ፕሮጀክት መስራት መቻል፣ ያን ካልሰራ የሚፈልገው ጋር መድረስ አይችልም። አሁን ፕሮጀክቱ ሲንሰራ አሁን ዌብሳይት ዴቨሎፕመንት ላይ ፕሮጀክት ሲንሰራ ዌብሳይት እንዴት እንደሚሰራ በደንብ እናውቃለን። ፕሮጀክት ከሰራ ግን ዝም ብለን የምንማር ከሆነ 1 ወር 3 ወር የሚማር ከሆነ ማንሰራ ከሆነ በጣም ነው የሚከብድ። ስለዚህ ፕሮጀክቶችን መስራት አለብን ማለት ነው። ሶስተኛ ደግሞ ምንድነው? ሶስተኛ ብዙ ሰዎች የሚሰሩት ፈጣን ውጤት መፈለግ ነው። ኤክስፔክቲንግ ኪው ሪዛልት ምንድነው? ቴክስት እንዲማር ላይክ እንደተክል ነው። ዛሬ ከተከለን ነገ ምንድነው ማድረግ አለብን? ማንከባከብ አለብን። ከዛ በኋላ ነው ያደገ ፍሬ የሚሰራ። ስለዚህ እዚህ ጋር የሚያስፈልግን ፔሽንሲ እና ኮንሲስተንሲ በጣም አስፈላጊ ነው። ትዕግስትና ቀጣይነት ምንድነው? ፔሽንሲ እዚህ ጋር ማድረግ አለብን። ኢቭን ስለው ከሆነ ውጤቱ ስለው ከሆነ ወይም ደግሞ ቶሎ ፕሮግሬሳችን የማይፈጥን ከሆነ ራሱ ምንድነው ማድረግ አለብን? ፔሽንሲ ሊኖር ይገባል፣ ወይም ደግሞ ትዕግስት ያስፈልገናል ማለት ነው። ኪዩት ማድረግ የለብንም ፈጣን ፋይል ራሱ ማለት ነው። ኮንሲስተንሲ ደግሞ ምንድነው? ሁሌ መማር መስራት አለብን። በጣም አስፈላጊ ነው። ኮንሲስተንሲ ቀጣይነት በጣም አስፈላጊ ነው። ቴክኖሎጂ ሲማር ማለት ነው። አራተኛ ደግሞ ምንድነው? ብዙ ሰዎች ላይ ማየው ኮምፔሪንግ ዩርሰልፍ ቱ አዘር። እዚህ ጋር ምንድነው? ከሰዎች ጋር ራስህን ማነጻጸር። እዚህ ጋር በጣም ብዙ ስር የሚሰሩት ሜቢ አንተ የ1 ወር ስኪል ሊሆን የሚችለው ወይም 3 ወር ሊሆን ይችላል። ሌላ ሰው ኦንላይን ዩቱብ ላይ ሊሆን ይችላል፣ ካምፓኒ ያለው ሰው ሊሆን ይችላል። እሱ አቺቭ ያደረገው ወይም የሰራ ፕሮጀክት እና ይሄንማ ማስራታችን ማሳካታችን ብለን ኮምፔር ማድረግ ያለብን ራስህን ወይም ማነጻጸር አለብን ከትናንትና ጋር ነው። አሁን ትናንትና ከየት እንደዚያ መጥታቃለ እሱ ጋር ኮምፔር ማድረግ ሁሌም ማለት ነው። 1 ወር ከተማርክ በኋላ በፊት ምን እንደነበር ቼክ ታደርጋለህ። ከሱ ጋር ኮምፔር እያደረግ መሄድ ያለብህ ማለት ነው። አምስተኛ ደግሞ ምንድነው? ብዙ ሰዎች ላይ ይሄን የሚታየው ስቶፕን ቢካዝ ኦፍ ፊር ምንድነው? በፍርሃት ምክንያት ብዙ ሰዎች ሰው ምን ይለኛል ባይሳካስ ከጀመሩ በኋላ 1 ወር 2 ወር ፈጣን ውጤት ካልመጣ ምንድነው የሚያደርጉ? እዚህ ጋር ሰዎች ምን ይሉኛል፣ በቃ እንደዛ አይነት ፍርሃቶች አሉ። ይሄ ምንድነው? እዚህ ጋር መፍትሄው ማንም የምታዩት ላይ ካምፓኒ ያሉ የተለያዩ ሰዎች ከዜሮ ነው ጀምሩ። እሱ ኤክስፒሪየንስ ስላለ ነው እንደዚህ ኤክስፐርት ነው የሚሰራው። ስለዚህ እናንተ ምን ማድረግ ያለባችሁ? እነሱ ጋር ነበር በፊት ፍርሃት ሰው ምን የሚለው ሁሉም ጋር ነበር መጀመሪያ ሲማር ማለት ነው። ስለዚህ ይህንን ነገር እናንተ ምን ማድረግ ያለባችሁ?
መፍራት አያስፈልግም። እዚህ ጋር ኮንቲኒው በቃ መስራት መማር ግዴታ እንደዛ እያደረገን ከሄደን የምንፈልገው ማስተካከል እንችላለን ማለት ነው። እዚህ ጋር ማድረግ ያለብን አሁን ከላይ የጠቀሱ 5ቱን ስህተቶች ካስወገደን ምንድነው ማድረግ ያለብን የምንፈልገው ጋር መድረስ እንችላለን ማለት ነው። 5ቱ ሚስቴኮች ምንድነው? ብዙ ነገሮች አንድ ላይ መማር አለመሞከር፣ ሁለተኛ መማር ብቻ መስራት የሚለው እዚህ ጋር አለ። ሶስተኛ ምንድነው? ፈጣን ውጤት መፈለግ፣ አራተኛ ራስን ከሌላ ሰው ጋር ኮምፔር ማድረግና 5ኛ በፍርሃት ምክንያት መቆም። እነኚህ 5 ነገሮች ካስወገደን የምንፈልገው ጋር ማድረስ ይቻላል። ይህ ቪዲዮ ከተመቻችሁ ቻናላችን ሼር አድርጉ። ቪዲዮ አፕሎድ ስናደርግ ወይም ደግሞ ዩቱብ ላይ ስንጭን ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። ሌሎች ወይም ደግሞ ሌሎች ሰዎች እንዳዩ ደግሞ ሼር አድርጉልን። ቴንክ ዩ